ዛሬ በእግዚአብሔር ቃል ክብር እንድንሰጥ ቆመን የምንነሳበትን ሐሳብ እንድናነብ ጠይቃቸዋለሁ። እግዚአብሔር የተባረከ ይሁን። ሃሌሉያ ሃሌሉያ። ዛሬ የምንነሳበት ሐሳብ መዝሙረ ዳዊት ይሆናል። መዝሙረ ዳዊት 34ኛው ምዕራፍ ላይ ካለ ሐሳብ እንነሳለን። መዝሙረ ዳዊት ምዕራፍ 34 በቅንፍ 33 በቅንፍ 34 ላይ መጽሐፍ ቅዱሳችሁን ታወጣላችሁ። ከዚህ ክፍል ቁጥር 3ን ብቻ እናነባለን። ከዛ በኋላ በታላቅ አክብሮት ከኔ ጋር ይህን ቃል እንድንለው ጠይቃቸዋለሁ። በጌታ በኢየሱስ ስም አነባዋለሁ። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ ይላል። ሁላችንም በአንድነት እንድናነበው ጠይቃቸዋለሁ። 1 3 አንድ ጊዜ እንድገመው። ጮክ ብለን ለመጨረሻ ጊዜ እንበለው። እንጸልያለን። ጌታ እንዲያስተምረን፣ እንዲናገረን፣ እንዲፈውሰን የእግዚአብሔር ኃይል በመካከላችን እንዲያልፍ ቃሉን ላከ ፈወሳቸው፣ ከጥፋታቸው ማዳናቸው ስለሚል እግዚአብሔር ዛሬ የሚልከው ቃል ከጥፋት የምንድንበትን ፈውስ በእኛ ላይ እንዲያደርግ የቃሉን ኃይል እንድናይ እንድንለማመድ ነፃ መውጣት ለሚያስፈልጋቸው ቃሉ ነፃነትን እንዲያደርግ መጽናናት ለሚያስፈልጋቸው ቃሉ መጽናናትን እንዲያመጣ ለወደቁ ቃሉ መነሳትን እንዲያመጣ ሃሌሉያ። እግዚአብሔር እንዲናገራችሁ ጸልዩ። ጥቂት እግዚአብሔር ለልባችሁ እንዲናገር እኔን እንዲረዳኝ እናንተን እንዲረዳችሁ ዛሬ ምሽት ድንቅ ምሽት እንዲሆንልን ቀንበር ሁሉ እንዲሰበር አብ ያልተከለው ከኛ ላይ እንዲነቀል ኢየሱስ ጌታ ነው። አብ በእኛ ላይ ያልተከለው ዘር ሁሉ እንዲነቀል አብ የራሱን ተክልና ዘር በእኛ ላይ ዛሬም ጨምሮ እንዲዘራ ሃሌሉያ ሃሌሉያ። ማንኛውም አይነት ተጽዕኖ በኢየሱስ ክርስቶስ ስም የተነሳ እንዲሆን የተመታ እንዲሆን በነፃነት የእግዚአብሔርን ነገር እንድንቀበል መንፈሳችን የተነቃቃ እንዲሆን ልቦናችን የበራ እንዲሆን አይምሯችን ብሩህ እንዲሆን ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር አባት ሆይ እናመሰግናለን። ዛሬም ደግሞ ጌታ ሆይ በከንቱ ፈልጉኝ አላልኩም ብለህ በቅዱስ ቃል የገባከውን ቃል ተስፋ በዚህ መካከል ስለምትፈጽም ማንም ሰው አንተን ዛሬ ምሽት በከንቱ ስለማይፈልግ አንተን የመፈለጋችንን ትርፍ አንተን የመፈለጋችንን ዋጋ ዛሬ ምሽት በቃልና በመንፈስ አማካኝነት ስለምንቀበል እናመሰግናለን። እግዚአብሔር ሆይ የሚረባህን የማስተምርህ በምትሄድበት መንገድ የምመራህ አምላክ እግዚአብሔር እኔ ነኝ እንዳልክ ዛሬ ይሄ ተስፋ በዚህ መካከል ስለሚፈጸም እናመሰግናለን። የሚረባንን ስለምታስተምረን ስም ይባላል። እግዚአብሔር ሆይ የሚረባንን ደግሞ ስንማር የማይረባንን ስለምናቅ እናመሰግናለን። የማይጠቅመንን በሚጠቅመን ስለምንለይ እናመሰግናለን። እግዚአብሔር አምላክ በኢየሱስ ክርስቶስ ስም በመካከላችን የኃይል ታላቅነት ይገለጥ። በኢየሱስ ስም ፈውስ ለሚገባቸው ሰዎች ፈውስ ይሆን። ለታሰሩ በኢየሱስ ስም መፈታት ይሆን። የዲያብሎስ ሥራ በኢየሱስ ስም ይፍረስ። የክፉ ሥራ በኢየሱስ ስም ይፍረስ። አባት ሆይ ስለሚሆነው ነገር ክብር ቀድሞ ለአንተ ይሆን። እናመሰግንሃለን በኢየሱስ ክርስቶስ ስም። ስለ ጌታ ክብር ሰጥተን እንቀመጣለን። ሃሌሉያ። አሁን ያነበብኩላችሁ ቃል ዳዊት የተናገረው ቃል ነው። ዳዊት የተናገረው ቃል ነው። ዳዊት እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ ብሎ በዚህ ክፍል ላይ ሲናገር እናነባለን። ምናልባት ዝም ብለን ቃሉ ላይ እናተኩርና ስናይ ዳዊት ለሆኑ
በቁጥር ምን ያህል እንደሆኑ ለማናቃቸው ግን ለሆኑ ሰዎች ነው ይሄን ቃል ተናገረ። የሆኑ ሰዎችን እግዚአብሔርን በአንድነት ትልቅ እናድርገው ብሎ ሲጋብዛቸው ወይም ሲያነሳሳቸው ከዚህ ክፍል እናያለን። ኢየሱስ ጌታ ነው። እግዚአብሔርን ከኔ ጋር ታላቅ አድርጉት ብሎ ሲጠራቸው እናያለን። ሲጋብዛቸው እናያለን። ሲያነሳሳቸው እናያለን። ኢየሱስ ጌታ ነው። ምናልባት ይሄ ቃል እግዚአብሔርን ታላቅ ማድረግ፣ እግዚአብሔርን ከፍ ከፍ ማድረግ የሚለው እንደዚህ አይነት ቃላቶች በመዝሙረ ዳዊት ውስጥ በጣም በብዛት ተጽፈው እናገኛለን። በእነ አሳፍ መዝሙሮች ውስጥ፣ በቆሬ ልጆች መዝሙሮች ውስጥ፣ በራሱ በዳዊት መዝሙር ውስጥ እንደዚህ አይነት ቃላቶች በጣም በብዛት ተጽፈዋል። እግዚአብሔርን ትልቅ ማድረግ፣ እግዚአብሔርን ከፍ ከፍ ማድረግ፣ እግዚአብሔርን ማወደስ፣ ለእግዚአብሔር ክብር መስጠት የሚሉ ከአምልኮ ጋር የተያያዙ አምልኮአዊ ቃላቶች በጣም በብዛት በመዝሙረ ዳዊት ውስጥ ተጽፈው እናገኛለን። ኢየሱስ ክርስቶስ ጌታ ነው። ነገር ግን እዚህ መዝሙር 34 ላይ ዳዊት እግዚአብሔርን ከኔ ጋር ታላቅ አድርጉት በአንድነትም ስሙን ከፍ ከፍ እናድርግ ብሎ የተናገረው ቃል በጣም የሚገርም ቃል ነው። በጣም አስደናቂ የሆነ ቃል ነው። በቅድሚያ ቃሉን እንደ ቃል እግዚአብሔርን ታላቅ አድርጉት ወይም ከኔ ጋርና ታላቅ አድርጉት የሚለው ቃል እንደ ቃል ከማየታችን በፊት አንዳንድ ንግግሮች፣ አንዳንድ ቃላቶች ቫልዩ የቃላቶቹ ክብደትና ቅለት የሚወሰነው በራሱ በቃላቶቹ አለ። እግዚአብሔርን ትልቅ እናድርገው ብለን ስንናገር ዛሬ የምንናገረው ከዛሬ ዓመት በኋላ የምንናገረው ቃሉ እንደ ቃል አንድ አይነት ነው። መቼም ብትሉት እግዚአብሔርን ትልቅ እናድርግ ብላችሁ መቼም ብትናገሩ፣ እግዚአብሔር ትልቅ ነው ብላችሁ መቼም ብትናገሩ ቃሉ እንደ ቃል ከታየ አንድ አይነት ነው። ነገር ግን ይሄ ቃል ሲነገር ተናጋሪው ካለበት ሁኔታ አንፃር የሚናገረው ሰውዬ ይሄንን ቃል ሲናገር ምን ውስጥ ነበር፣ እንዴት ነበር፣ በምን አይነት ሁኔታ ውስጥ ሆኖ የተናገረው የሚለው ቃል ለዛ ቃል የምንሰጠውን ክብደትና ቅለት ይወስናል። ለምሳሌ በጣም ነገሮች ተስተካክለውልን ተመቻችተውልን የጸሎት መልሳችን ተመልሶ ጥያቄያችን ተመልሶ እግዚአብሔር ሁሉን ነገር አመቻችቶልን እግዚአብሔር ትልቅ ነው ብለን ብንልና በአስቸጋሪ ሁኔታ ውስጥ እያለፍን፣ በቻሌንጅ ውስጥ እያለፍን፣ በማይመች ሁኔታ ውስጥ እያለፍን እግዚአብሔር ትልቅ ነው ብለን ብንል በተናገርነው ቃላት አንለይም። ተመችቶንም እግዚአብሔር ትልቅ ነው ያልነው፣ ሳይመቸንም እሱ አማርኛ ነው የተናገረው። ባለንበት ሁኔታ ግን እንለያለን። ኢየሱስ ጌታ። ሁኔታችን ደስ ብሎን እግዚአብሔር ትልቅ ነው ስንልና ከፍቶን እግዚአብሔር ትልቅ ነው ስንል ቃሉ እንደ ቃል አንድ ቢሆንም እኛ ግን የተገኘንበት ሁኔታ የተለያየ ስለሆነ ለዛ ቃል የምንሰጠው ቫልዩ ተናጋሪው ሲናገረው ያንን ቃል ካለበት ሁኔታ አንጻር ጭምር ነው ቃሉን እንመዝን። ስለዚህ እዚህ መዝሙር 34 ላይ ዳዊት እግዚአብሔርን ትልቅ አድርጉት ብሎ ሲናገር ምን አይነት ሁኔታ ውስጥ እንደነበረ ማወቅ ይሄን ቃል ለመረዳት ወሳኝ ነው። ኢየሱስ ክርስቶስ ጌታ ነው። ምን ውስጥ ሆኖ ነው እግዚአብሔርን ከኔ ጋር ታላቅ አድርጉት ያለው? ተመችቶት ነው ወይ? ጥያቄው ተመልሶ ነው ወይ? ዙፋን ላይ ወጥቶ ነው ወይ? ነግሶ ነው ወይ? ሰክሰስፉል ሆኖ ነው ወይ? ዳዊት ይሄንን ቃል ሲናገር ምን ውስጥ ሆኖ ነው ይሄንን ቃል የተናገረው የሚለውን ካወቅን የዚህ ቃል ክብደት ይገባናል። ኢየሱስ ክርስቶስ ጌታ። የዚህ ቃል ዋጋው ይገባናል። የዚህ ቃል ታላቅነት ይገባናል። በቅድሚያ ዳዊት ይህን ቃል ሲናገር ምን ውስጥ ነበር? እንዴት ነበር? ያው ብዙ ጊዜ ቸርች እንመጣለን። አንዳንድ ጊዜ ብዙ ነገር ጥሩ ሆኖልን እንመጣለን። አንዳንድ ጊዜ ብዙ ነገር ጥሩ
ሳይሆንልንም እንመጣለን። ጥሩ ሳይሆንልን እግዚአብሔርን ደስ ብሎን ያመለክንበት ቀንና ነገሮች ጥሩ ሆነውልን እግዚአብሔርን ያመለክንበት ቀን ሁለቱም አምልኮ ቢባልም እኛ ካለንበት ሁኔታ አንጻር ግን ሁለቱ አምልኮች ይለያሉ። አሜን ነው፣ ይለያሉ። የኔ ሁኔታ አምልኮ ይለያዩዋል። አምልኮ አምልኮ ነው። ዛሬ የለም መሳይ ብለናል። ሁላችንም በተለያየ የህይወት ሁኔታ ውስጥ ሆነን ነው ያለው። አንድ አይነት ላይፍ እየኖርን አይደለም። የለም መሳይ አለ። ተመሳሳይ ኑሮ ውስጥ ሆነን አይደለም የዘመርነው። ደስ ብሎት የለም መሳይ አላለ። ከፍቶት የለም መሳይ አላለ። ነገር ግራ ገብቶት የለም መሳይ አላለ። ነገር ተሳክቶለት ደግሞ የለም መሳይ አላለ። ስለዚህ እግዚአብሔር የሁለቱን ሰዎች ኮንዲሽንና ሁኔታ አይቶ ለሁለቱ ሰዎች የለም መሳይ የሚል ንግግር ቫልዩ ይሰጣል። አሜን ነው። አሜን። አንዳንድ ሰባኪዎች ሰው ደስ ይለኛል። አሁን በጌታ ደስ ይበላችሁ የሚለውን ቃል ሲያስተምሩ ቃሉን አይደለም ያስተምሩት። ይሄንን ያለው ሰውዬ የነበረበት ሁኔታ ነው የሚያሳዩት። እስር ቤት ሆኖ ነው በጌታ ደስ ይበላችሁ ያለው። ታስቦ ነው። ይሄን ቃል አሁን ትልቅ የሚያደርገው ይሄን ቃል የተናገረው ሰውዬ እስር ቤት ሆኖ የማይመች ሁኔታ ውስጥ ሆኖ ላልታሰሩ አማኞች በጌታ ደስ ይበላችሁ ብሎ ሲጽፍ እውነት ይሄ ሰውዬ መልእክት ብቻ ነው የሚላከው፣ ኩነኔ ጨምሮ ደህና ለሆኑ ምንም ላልሆኑ ሰዎች፣ ውጭ ላሉ ሰዎች እስር ቤት ሆኖ በጌታ ይሄን ማለት የነበረባቸው ውጭ ያሉት ናቸው። ለማ ለታሰረው በጌታ የሚበልጥ ይሄ ንግግር ከውጭ ወደ እስር ቤት መምጣት ሲገባው ከእስር ቤት። ስለዚህ ወገኖቼ ሰው የሚለው ካለበት ሁኔታ ተነስቶ ሳይሆን ካለው መረዳት ተነስቶ። አሜን። ኢየሱስ ጌታ ነው። ዳዊት ምን ውስጥ ነበር? እግዚአብሔርን ከኔ ጋር ታላቅ አድርጉት ብሎ ሲናገር ምን ውስጥ ሆኖ ነው ያለው የሚለውን ጥቂት ላሳያችሁ ሞክራለሁ። በቅድሚያ ባይበላችሁ ነው ቁጥር 1 ላይ እግዚአብሔርን ሁሉ ጊዜ ባርከዋለሁ ይላል። ባይበላችሁ ይላል። ቁጥር ስንት ላይ? ከአንድ በላይ ሳለ ቁጥር 0 ልበለው። በደቃቁ የተጻፈ ነገር አለ። እስቲ እንዲውሱ በደቃቁ የተጻፈው ነው። እስቲ አንድ ጊዜ ከኔ ጋር በሌለን ቃል ባሳደደው በሉ። አልሰማችሁ? ዳዊት ይሄንን ቃል ሲናገር በአጭሩ ምን ውስጥ እንደነበረ የምትረዱት ከዚህ እግዚአብሔርን ከኔ ጋር ታላቅ አድርጉት ብሎ ሰዎችን እግዚአብሔርን እንዲያመሰግኑ እንዲያከብሩ ሲያነሳሳ ሲቀሰቅስ የምታየው ዳዊት በተጨባጭ የነበረው ስደት ውስጥ ነው፣ መከራ ውስጥ ነው። በነገራችን ላይ እየተሰደደ ያለ ሰው ስደት ማለት በአጭር ቃል ምን ማለት መሰላችሁ? የት እንደምትኖሩ አለማወቅ፣ ማንን እንደምታገኙ አለማወቅ፣ ምን እንደምትበሉ አለማወቅ፣ ሳታውቁ የምትኖሩት ኑሮ ማለት ነው። ኢየሱስ ጌታ። ስደት ማለት ይሄ ሰው የተረጋጋ ሰው አልነበረ፣ ስቴብል የሆነ ሰው አልነበረ። ይሄን ቃል ሲናገር ገና ስደት ውስጥ ፍርሃት ውስጥ ሳኦል ቀንና ሌሊት በትጋት ዳዊትን የሚፈልግበትና ለመግደል የሚንቀሳቀስበት ጊዜ ላይ ነበር ዳዊት። ምን ማለት መሰላችሁ? ማለት ዳዊት አንድ ሰፈር ይመጣና ጥቂት ቀን ይኖራል፣ ትንሽ ቀን ይኖራል። ከዛ እዛ ሰፈር ያዩት ሰዎች ይሄዱና ለሳኦል ይነግሩታል፣ ዳዊት እኛ ሰፈር መጥቷል። ሳኦል ይህን መረጃ እንዳገኘ ጦሩን ይሰበስብ ይመጣና ያን ሰፈር ይከባል። የእግዚአብሔር ዓላማ በዳዊት ሕይወቱ ስላለ እግዚአብሔር ቀዳዳ ይሰጠውና ያስመልጠዋል። ከዛ ካመለጠ በኋላ እንደገና ዳዊት ይሄድና ሌላ ሰፈር ጥቂት ቀን ይቀመጣል። የሆኑ ወሬኞች ያውታል፣ ይመጡና ለሳኦል ይነግሩታል፣ እኛ ሰፈር
ዳዊት ታይቷል ብሎ እንደገና ይመጣና ሳኦል ያን ሰፈር ይገባል። እግዚአብሔር ቀዳዳ የሰጠውና ያስመልጠዋል። ስለዚህ ዳዊት አንድ ሰፈር ምን ያህል እንደሚቆይ ያለ ምናልባት ተኝቶ ይሆናል ሳኦል የሚመጣው። ስለዚህ የዳዊት ጋሻ ጃግሬዎች ወይም ከሱ ጋር ያሉ ሰዎች ሳኦልን በንቃት የሚጠብቁ አሉ። ሳኦል መቼ እንደሚመጣ ስለማይታወቅ በንቃት ይጠብቁና ድንገት የፈረስ ኮቴ ድምፅ ሲሰሙ ሳኦል እንደመጣ ሲገምቱ ዳዊት ተኝቶ ሊሆን ይችላል። ይቀሰቅሱትና ሳኦል መጥቶላል ተነስቷል። ስለዚህ እንቅልፉን ሳይጨርስ ይሆናል። እንጀራ ቆርሶ እየበላ ከሆነ ምግብ እየበላ ከሆነ የቆረሰው ምግብ ሳይጎርስ ሊሆን ይችላል። ዳዊት ከአንድ ሰፈር ወደ አንድ ሰፈር ይንከራተታል። ይሄ ብቻ አይደለም። ባሳደደው ከሚለው ቃል በኋላ አንድ ቃል አለና ነው በአቢሜሌክ ፊት። ዋው! ዳዊት ይሄ መዝሙር 34 በተጻፈ ወይ በተነገረ ጊዜ ዳዊት ምን አይነት ህይወት ውስጥ ነበር የሚለውን ለማወቅ በአቢሜሌክ ፊት የሚል ቃል አለ። አቢሜሌክ የት ነው የሚገኘው? በመጽሐፍ ቅዱሳችን ውስጥ አቢሜሌክ የት ነው ያለው ብላችሁ ሲጠይቁ አንደኛ ሳሙኤል ምዕራፍ 21 ላይ ነው ካህኑ አቢሜሌክ ያለው። ስለዚህ የመዝሙር 34 በተዘመረ ጊዜ ዳዊት ስደት ውስጥ በነበረ ጊዜ የቱ ጋር ነበር የታሪክ የተከናወነው ብላችሁ ስትጠይቁ አንደኛ ሳሙኤል ምዕራፍ 21 ላይ ዳዊት ወደ አቢሜሌክ ምግብ ርቦት የመጣበት ታሪክ ላይ ነው። ርቦት መሰረታዊ ነገሩ ተጓሎ ምግብ ርቦት የተቀባው ዳዊት ምግብ ርቦት ወደ አቢሜሌክ መጣ ምግብ ፍለጋ። ስለዚህ ይሄ ታሪክ የሚገኘው አንደኛ ሳሙኤል 21 ላይ። አንደኛ ሳሙኤል 21 ዳዊት ወደ አቢሜሌክ የመጣው ምግብ ፈልጎ ነው። አቢሜሌክም ዳዊትን ሲያየው ተንቀጠቀጠ ይላል። ፈራ። ምን ሆነ ብቻህን መጣ ዳዊት አለ። የት አሉ አብረው ያሉ ሰዎች? ዳዊት ስለፈራው አብረውኝ ያሉትን ሰዎች አንድ ቦታ ትቻቸው ነው የመጣሁት። አሁን አጭር ጥያቄ አለኝ፣ ሌላ ነገር አትበለኝ አለ። የሚበላ ነገር አለ ወይ? አቢሜሌክም ይሄን ነገር ሰማና የሚበላ ነገር የለኝም፣ ያለኝ ካህናቶች ብቻ የሚበሉት የተቀደሰ እንጀራ ነው። ከዚህ ምግብ ውጭ እጄ ላይ ምንም ምግብ የለም። ስለዚህ እሱን ምግብ ስጠኝ። አሁን እኔ እርቦኛል ነው የምልህ። የምግብ ጥያቄ ነው ያለብኝ። እጅ ላይ ያለውን ነገር ስጠኝ። ያ አንተ ጋር ያለውን የካህናትም ይሁን አሁን የማንም ምግብ ይሁን አሁን ጥያቄ እርቦኛል ስጠኝ። ምናልባት ከኔ ጋር ያሉ ሰዎች ያልተቀደሱ እንደሆኑ ካሰብ 3 ቀን ራሳቸውን ከሴቶች ስለለዩ የተቀደሱ ናቸው፣ ሳትሰጋ ስጠኛል። አቢሜሌክ ይሻልና ብድግ አደረገና የካህናት ምግብ ሰጠ። ዳዊት ይህን ምግብ ተቀበለ። ከዛ ይህን ምግብ ትንሽ በላና ወደ ትክክለኛ ማንነቱ ሲመለስ አንድ ነገር ትዝ አለው። የጦር መሳሪያ ያዘ። ተጨማሪ ጥያቄ አለኛል። የጦር መሳሪያ ሳለው አለ። አንተ የገደልከው የጎልያድ ሰይፍ እኔ ጋር አለ። እሱንም ሰይፍ ስጠኝ። ሁለቱን ነገር ተቀበለ። ይሄ በሚሆንበት ጊዜ ዶሪቅ የሚባል አንድ ሰው እዛ ጋር ነበርና ይሄንን ስላየ ቀጥ ብሎ ሳኦል ጋር መጣና ጠላትህን የሚያበረታውን ሰው አግኝቷል። ዳዊትን የሚያበረታውን ደርሼበታለሁ። ምግብ የሚሰጠው የሚረዳው የእግዚአብሔርን ፈቃድ የሚጠይቅለትን ካህኑ አቢሜሌክ ማለት። ሳኦል ወዲያው ነው የመጣው። ጦሩን ይዞ ወዲያው አቢሜሌክ ጋር መጣ። ለምንድን ነው ጠላቴን የምታበረታው ዳዊትን ብሎ ጠየቀው። በኋላ አቢሜሌክ በጣም ፍርሃት ታውቃላችሁ፣ በጣም ሳኦል በብስጭት ስለመጣ አቢሜሌክ ተስፋ ቆርጧል። ሊገለው ከቻለ እንዲገለው። እኔ ዛሬ ነው ወይ ለዳዊት እግዚአብሔር ፈቃድ መጠየቅ የጀመርኩት? ዳዊትን ማገልገል የጀመርኩት ዛሬ ነው? አገልግለው ነበር በፊትም። አዲስ ነገር አይደለም ዳዊትን ማገልገል። ይህንን በማለቱ የዛን ቀን ሳኦል በብስጭት አቢሜሌክን እንደገና 85 ካህናቶችን ገደለ። ዳዊት አቢሜሌክን መግደሉን ሳኦል ሲሰማ ሳኦል እንደጨከነ ገባው። ከዚህ በኋላ በእስራኤል ምድር መንቀሳቀስ ከፍተኛ አደጋ ላይ መጣበት እንደሚችል ዳዊት ገባው። አሁን በደምብ ስሙ። ስለዚህ ያለው አማራጭ የእስራኤልን ክልል መልቀቅ ብቻ ነው። አዘርዋይስ ሳኦል በጣም ጨክኗል። እንኳን ዳዊትን
እየገደለ ነው ያለው አማራጭ ከሞት መሸሽ፣ ከጥፋት መሸሽ። እግዚአብሔር አንድ ቀን ሳውልን ከዚህ ምድር ላይ ካለበት እስራኤል ላይ እስኪያነሳው ድረስ መሸሽ የሚል አማራጭ ይዞ ወደ ጌት ንጉሥ በደንብ ስሙኝ፣ ወደ አንኩስ ሄደ። አንኩስ የተገለጠ የእስራኤል ጠላት። ትናንትና ዳዊት ከነሳውል ጋር ሆኖ አንኩስን ተዋግቷል። ዳዊት የወሰደው እርምጃ ለራሱ ለዳዊት የገባው አልመሰለኝ። ምክንያቱም ዳዊት እያመለጠ እየሸሸ ያለው ከሞት ነው። ከሞት እየሸሸ ወደ ሞት ቢሄድ እንዴ እዚህ ጋርስ አንኩስ ቢገለውስ? አንዳንዴ ስትፈሩ ወዴት እንደምትሄዱ አታውቁም። ሲጨንቃችሁ ምን እንደምታረጉ አታውቁም። ስለዚህ ዳዊት ወደ አንኩስ እየሄደ አንድ ጥያቄ እንደገና ተፈጠረበት። ቢገለኝስ ሰውዬ ከሳውል እየሸሸ ከሞት እየሸሸ ሌላ ሞት ጋር ቢሄድስ? ስለዚህ አንድ ታክቲክ መፍጠር አለብኝ። አንድ ዘዴ መቀየስ አለብኝ። እንዳበደ ሰው ሆናለሁ። መቼም እዚህ ደረጃ ደርሰን ምናምን ሰዎች ያለን አይመስለኝም። እዚህ ማለት ዳዊት አሁን እያለፈበት ያለ ነገር ውስጥ በተመሳሳይ እኔ ያለፈ ያለው ምንል ሰዎች ያለን አይመስለኝም። ሌሊትና ቀን የሚያሳድድ ነገር እኛ ላይ ያለ አይመስለኝም። አሁን በደምብ ስሙ። ይሄ ዳዊት አንድ ነገር መጣለት። እንዳበደ ሰው ሆነ አለበት። ይሄን የጌት ንጉሥ ለማለፍ እዚህ ጋር ያለውን ሞት ለማለፍ እንዳበደ ሰው ሆናለሁ ብሎ ለራሱ የነገረ። ከዛ ዳዊት ላጩን በጺሙ ላይ ያዝረከረከ። እኔ በጣም የሚገርመኝ እንዳበደ ሰው ለመሆን አሰበ። ከዛ እንዳበደ ሰው ለመሆን ሲንቀሳቀስ ልክ ያበደ ሰው መሰለ። እየተቀባ ሰው ለካ ምንም ሆን ይችላል። ሰው ከተቀባ ከፍተኛ ፖቴንሻል ነው። አንድን ሰው ያበደ ሰው አድርጎ ተውኔት ለማስፈራት ረጅም ጊዜ ማሰልጠን ያስፈልጋል። ኦሪጂናል እብድ መምሰል አለበት። ጤነኛ መምሰል የለበትም። ተመልካቹ ሲያው ያንን ሰውዬ እብድ ማየት መቻል አለበት። እብድ የሚያደርገውን ማድረግ አለበት። በመሀል እንኳን ጤነኛ መሆን የለበት። ዳዊት ኢማጂን ምንም አይነት ትሬኒንግ ሳይወስድ እንዳበደ ሰው ሆኖ ለአጩን በጺሙ እያዝረከረከ የጌት ንጉሥ ጋር ጎትተው አመጡት። የጌት ንጉሥ አዩ። ምን አይነት ሰው ነው ኔጋ የምታመጡት? ይሄ የኔን ንግስና ይመጥናል? እንዲህ አይነት ኬዝ ኔጋ የምታመጡት ጉዳይ ከምን ያውሰዱት አለ ዳዊት። ይህንን ሁኔታ በዚህ መንገድ አለፈና የተወሰነ ጊዜ ከጌት ንጉሥ ከአንኩስ ጋር መኖር ጀመረ። እየኖረ እያለ ከአንኩስ በታች ያሉት አለቆች የዳዊት በእነሱ መካከል መኖር ምቾት አልሰጣቸው። ምክንያቱም እስራኤላዊ አንድ ቀን እስራኤልና እነዚህ ቢዋጉ ዳዊት በጦርነት መሃል ሆኖ ለራሱ ዜጎች ሊያግዝ ይችላል። ስለዚህ ሳናቅ ጠላታችንን ወዳጅ አድርገን ማዕከላችን አስቀምጠን እንዳይሆን ብለው የጌት ንጉሥ አንኩስን መጨቀቅ ጀመሩ። ይህን ሰው እናስወጣው፣ እንዴት በእኛ መሃል ሆኖ ጦርነት ይወጣል? ዳዊት እዚህ ሰፈርም አልተመቸው፣ እስራኤልም አልተመቸው። መከራ ውስጥ ነው ያለው፣ ስደት ውስጥ ነው ያለው። እዚህም ጋር ኮንፈርተብል መሆን ሲያይችል ሲቀር የመጨረሻ እንደዚህ አይነት እርምጃ ወሰደ። አንደኛ ሳሙኤል ምዕራፍ 22 ቁጥር 1 አዶላም የሚባል ዋሻ ውስጥ ገባ። በደምስሉ አዶላም የሚባል ዋሻ ውስጥ ገባ። በቅድሚያ ልነግራችሁ የምፈልገው ዋሻ የሰዎች መኖሪያ አይደለም። ዋሻ መኖሪያ እንኳን ከሆነ የአውሬ መኖሪያ። ኑሮ፣ ሰርቫይቫል፣ መከራ፣ ስደት የአውሬ አይነት ኑሮ እንዲኖር አስገደደ። ከሰው አይነት ኑሮ ወጣ። ከሰው የአኗኗር ስታንዳርድ ወረደ። ዳዊት እዚህ ሌቭል ደርሷል። የእግዚአብሔር ሰው አሁን ማውራችሁ ስለ ንጉሥ ዳዊት አይደለም። ወደ ንግስና እየመጣ ስላለው ዳዊት አሁን የምነግራችሁ ፕሮሰስ ላይ ስላለ ዳዊት
ዋሻ ሻወር የምትወስዱበት ቦታ የለም። በነገራችን ላይ ዳዊት እዚህ ዋሻ ውስጥ ሲገባ 600 የሚጠጉ ሰዎች አብረውታል። ይህም ያክል ቁጥር ያላቸው ሰዎች ይዞ ነው ዋሻ ውስጥ የገባው። ዋሻ ውስጥ ገብተው እግዚአብሔር ቀን እስኪያመጣ አምላኩ ዘመን እስኪለውጥ ነገሮችን እስኪያስተካክል እግዚአብሔር ዋሻ ውስጥ ኑሮ ጀመረ። በደንብ ስሙኝ። ዳዊት ዋሻ ውስጥ እየኖረ እያለ ኑሮ ጀምረው ጥቂት ቀን እንደቆዩ ሌሎች ሰዎች ጆይን እንዲያደርጓቸው መጡ። በሳውል ፖሊስ የተማረሩ ኑሮ ያማረራቸው፣ ብድር ያማረራቸው፣ ነገር ያማረራቸው 400 ደግሞ የሚጠጉ ሰዎች እነ ዳዊት ጋር መጡ። ይህን ክፍል ሳነብ የሚገርመኝ እነ ዳዊት 600 የሚጠጉ ናቸው። በመከራ ምክንያት ነው ዋሻ የገቡት። 600 መከረኛ ወዳለበት ዋሻ ደግሞ 400 መከረኛ ወደዚህ ዋሻ መጡ። ምን ማለት እንደሆነ ንገራችሁ። እነ ዳዊት መከራ ውስጥ ሆነው፣ ችግር ውስጥ ሆነው፣ ቻሌንጅ ውስጥ ሆነው አሁን የመጡት 400 ሰዎች ደግሞ ሰላም ያላቸው ያረፉ ነገሮች የተስተካከሉላቸው ቢሆኑ ኖሮ እነዚህኞቹን ይረዳሉ ብለን እናስባለን። 600 ጥያቄ ያለበት፣ 600 ችግር ያለበት፣ 600 ጭንቀት ውስጥ ያለ ሰው ባለበት ዋሻ ውስጥ ተጨማሪ 400 የሚጠጉ ሰዎች መጡ። የጨነቃቸው ጋር የጨነቃቸው ይህንን ብሪፍ ለማድረግ እንዲገባችሁ ድሮ እኛ ሰፈር አንድ ልጅ ነበር፣ አሁን የለም እና ስንሰበሰብ ሁላችን ከቤታችን ወተን ስንሰበሰብ ያ ልጁ ጊዜ መጀመሪያ ጥያቄ ነው፣ ስንት አለ ይላል። ምንም። አንተ ስንት አለ? ምንም። አንተ ስንት አለ? ምንም። ታዲያ አብረን ምን እናደርጋለን? እንበታተና፣ ምንም ከሌለ እንበታተናለን። እና የሚያስቀምጠው ሎጂክ ምንድን ነው? ሁላችንም ሳይኖረን ከምንሰበሰብ ብንበታተን አንዱ በዚህ አቅጣጫ ሲል ያለው ያገኛል። ምክንያቱም ያለው ከሌለው ጋር ሲሆን ጥሩ ነው። ያለው ከሌለው ጋር ሲሆን የሌለው ባለው ይኖራል። እውነት ነው። ሰላም ያለው ሰላም ከሌለው ጋር ቢኖር፣ ሰላም የሌለው ሰላም ካለው ሰላም ያለው፣ የጨነቀው ከጨነቀው ጋር ቢሆን፣ የጨነቀው ለጨነቀው ሌላ ጭንቀት ተጨማሪ ጭንቀት ይሰጣል። ተጨማሪ ጭንቀት። ይሄንን ለማወቅ ከፈለጋችሁ የደበረው ሰው ፈልጉና አውራችኋል። አንድ ደቂቃ ይፈጅባችሁ። የእሱ ድብርት እናንተ ላይ ሲገባ 1 ደቂቃ ይፈጅባችሁ። እንዴት ይህን ነገር በስዕል መልክ እንደማሳያችሁ አላውቅም። 1000 መከረኛ 1000 የሚጠጋ ግምት 1000 የሚጠጋ መከረኛ ህዝብ አንድ ዋሻው 2 የጨነቀው ሰው ያለበት ቦታ እንዴት እንደሚከው ታውቃላችሁ? 2 የማይስማሙ ባልና ሚስቶች ያሉበት ቤት ስትገቡ ውጣ ብሏቸው ያቅማት ወስደሩ። ሌላ ደግሞ 2 ሰላም ያላቸው ሰዎች ቤት ስትገቡ ሰላም አይሰማችሁ? ደስተኛ የሆኑ ሰዎች ቤት ስትገቡ ደስታ ሼር አታረጉ? የተከፈተ ሰማይ አይሰማችሁ? የተለቀቀ መንፈስ አይሰማችሁ? 2 ሰላም ያላቸው ቤት ስትገቡ 1000 የማይስቁ አጠገባችሁ ላለ ሰው 1000 የማይስቁ ማለት ኧረ በግድ ላ 1000 የሚጠጉ የማይስቁ ነገር 1000 ማለት እዚህ ያለ ሰውዬ ብድር ነው ሀገር ያጠፋው ብድር ስንት ብር እንደተበደረ ባይበላ ነገረን ብቻ ተበድሯል። እና አበዳሪው ቼክ ሊያስመታበት ነው። ቼክ ሰጥቶ በዚህ ዘመን ቋንቋ ላውራችሁ፣ ቼክ ሰጥቶ ኢትዮጵያ ውስጥ ሰዎች ይሰደዳሉ በብድር ምክንያት። በነገራችን ዱባይ ይገባሉ ምናምን ይገባሉ። ምክንያቱም ቼክ ይሰጡና ደረቅ ቼክ አካውንታቸው ባዶ ይሆናል። ሰውዬው ሄዶ ብሩ ሊያወጣ ሲል የለም፣ ቼኩን ወስደው ያስመቱታል። ከተመታ ምንም አይነት ጥያቄ ለመስረት ነው። ከዚህ የተነሳ እንደዚህ አይነት ኬስ ገጥሟቸው ዱባይ ሄዱ ምን ሄዱ ብዙ ሰዎች አሉ። ይሄም ሰውዬ ተመሳሳይ ኬስ ሳይኖር አይቀርም። በዛ ሀገር ህግ ውስጥ ተመሳሳይ ጉዳይ ገጥሞት ይሆናል እንጂ እንዴት ሰው በብድር ከሀገር ይወጣል? የጨነቃቸው ባይብል በደንብ ነው የነገረን። የከፋቸው በቃ ክፍት ያላቸው መጡና እንደዚህ ጨብጠው ተከላከሉ። እንደዚህ አስቡት። እነዚህኞቹ ከዚህ አቅጣጫ በፍርሃት መጥተው
እነዚህኞቹ ደግሞ ከዚህ አቅጣጫ በጭንቀት መጥተው በጋራ እንደዚህ ጉባኤ ቁጭ አሉ። አንዱ ዋሻ ውስጥ ተሰብስበው ቁጭ አሉ። አሁን አስቡት፣ ዳዊት እስራኤልን ከመምራቱ በፊት እንደዚህ ነው የመራው። አገር ከመምራቱ በፊት 1000 መከረኞች ነው የመራው። 1000 ሰላም። እግዚአብሔር ይህን ሰው እያለማመደው ነው፣ እያሰለጠነው ነው። ግራ በገባቸው በጨነቃቸው ሰላም በሌላቸው ሰዎች እግዚአብሔር ትሬን እያደረገው ነው። አንዳንዴ አይመስልም እንደዚህ አይነት ነገር ላይ እግዚአብሔር ሲሾምን ነገ ለትልቅ ሹመት እያዘጋጀን እንደሆነ ይገባናል። እውነቱ ነው። ጤነኛ ከመምራቱ በፊት የቀወሰ መምራት አለ። ነገ አገር ውስጥ እንደዚህ አይነት ኬስ ስለሚገጥመው፣ ሰፊ ማህበረሰብ ውስጥ እንደዚህ አይነት ኬስ ስላለ እኔ ያንን ዋሻ በዚህ ጥቅስ ስዬ ነው ማለት። እዛ ዋሻ ውስጥ ሰላም ያለው ስለሌለ፣ ሚስቅ ስለሌለ፣ ችግር የሌለበት ስለሌለ፣ ኢሹ የሌለበት ስለሌለ ዋሻ ውስጥ የሚበዛው ቀዠት ነው። መጣ ብሎ ይቷል እኮ ነው ይላል። የተበደለ ሲሉ አበዳሪ ወሬ ምን አበዳሪ ብሎ አረጋግጦ ያስተኛል። እሱን እንደምን የሚያረጋግጡ እንደማያስቀምጡታል። ያ ደግሞ የከፋው ይጀምራል። የሳኦል ፖሊሲ እንቃወም ይላል። በዚህ በኩል ሲሰበስብ ይሄ ሳኦል ፖሊሲ ግን ተሰብስቡ ስንት ቀን እዛ ዋሻ ውስጥ እንደቆዩ አላውቅም፣ ግን በጣም ከባድ ነው እዛ ዋሻ ውስጥ መገኘት። እንዲህም ስትዞሩ ሰላም ያለ የለም። አንዳንዴ እኮ እንደዚህ ሲደብራችሁ እንደዚህ ዞራችሁ ታመጣላችሁ። እንዲህ ሲጨንቃችሁ እንዲህ ትዞራላችሁ። ወዴት ነው የሚዞረው? እዛ ዋሻ ውስጥ ወዴት ነው? ሮሮ ነው፣ ለቅሶ ነው። ዋሻ ውስጥ ሳኦል መጣ፣ ፍርሃት ነው። አሁን በደንብ ስሙ። አሁን የኔ ግምት ነው። ከዚህ በኋላ ሰብከው ጥቅስ እንዳትፈልጉት፣ ግን እውነቱም ይሄ ነው። እዛ ጉባኤ ላይ እስቲ አንድ ጊዜ ጩና የጨነቀው ጉባኤ ነው። እዚህ የተጨነቀ ጉባኤ ላይ አለቃው ማን ነው? ዳዊት ነው። አለቃው መሪው ዳዊት ነው። ስለዚህ ዳዊት ኃላፊነት አለበት። ለጊዜው ማሳቅ መቻል አለበት። ማስረሳት መቻል አለበት። መፍትሄ መስጠት መቻል አለበት። ዳዊትን አምነው እኮ ነው ጆይን ያደረጉት። መጥተው ከሳኦል ከተረጋጋ ከተመሰረተ መንግስት ወጥተው ወንበዴ፣ በዛ ዘመን ሽፍታ ሊባል የሚችል ጫካ ገና ያለ ገና ምድረ በዳ ያለው ዳዊት መጥተው ጆይን እኮ ሲያደርጉት መፍትሄ ይሰጠናል ብለው ነው የመጡት። ከጭንቀት ያሳርፈናል፣ ከብድር ያሳርፈናል፣ ከጥያቄ ያሳርፈናል ብለው ነው። ስለዚህ የሁሉ ጥያቄ በአጭር ቃል የመጣው ዳዊት ጋር ነው። ዳዊት የራሱ ጥያቄ አለው። አንዳንዴ እኮ ፓስተር እንዲህ እንሆናለን። የራሳችን ጥያቄ አለ። ጥያቄ ያለው እናገለግላለን። ጩና ነው ደስ ይላል። ጥያቄ ዘንድ ነው ጥያቄ ያለው እናገለግላለን። የሚጸለይበት ጉዳይ ዘንድ ነው የጸሎት ርዕስ ምንቀበል። ዳዊት የራሱ ቤት ስራ አለ። ከስደት የመጣ ሰው፣ ማረፊያ አጥቶ የመጣ ሰው፣ ግራ ገብቶት ዋሻ የገባ ሰው፣ እግዚአብሔር ቀን እስኪያመጣ እግዚአብሔር ዘመን እስኪለውጥ ድረስ በሽሽት ዋሻ ውስጥ የገባ ሰው ነው ዳዊት። እሱ እንደዛ ባለበት ሁኔታ በምን ላይ እንደግፍ ነው ይባል? አይነት ማለት የራስ ጥያቄ እያለ ተጨማሪ የራስ ኬዝ እያለ ሌላ ኬዝ ተረጋግታችሁ እኮ ይመጣል ነገር ነው። አሁን ይውላችሁ ይሄ 1000 የተጨነቀ ህዝብ ዋን ቱ ዋን አገልግሎት ከባድ እንደሆነ ዳይከቱ የዋን ቱ ዋን አገልግሎት መፍትሄ እንደማይሰጥ ያንኑ አንተ እግር ያለበት እግዚአብሔር ይጎበኛል፣ አንተ የክፋት መንፈስ ከላይ ላይ ይሰበራል በሚል እንደማይጨርሰው ላይ ይቆጣል። ጩና ነው በዚህ አይነት ችግር። ምክንያቱም አንዳንዴ 300ኛው ሰውዬ ላይ ስትደርሱ ከኋላ አገልግላችሁት ያለፈው ሰውዬ የመጀመሪያ ችግር ውስጥ ገብቶ ይችላል።
እነዛን ኦፖርቹኒቲዎች ዘግቶ እግዚአብሔር የሚሰራውን እጠብቃለሁ። እኔ ከምሰራው እግዚአብሔር የሚሰራ ይበልጣል። እኔ ለእኔ ከማደርገው እግዚአብሔር ለእኔ የሚያደርገው ይበልጣል። እኔ ለእኔ ቀዳዳ ከምከፍት እግዚአብሔር ለእኔ የሚከፍተው አክሰስ ይበልጣል ብሎ ተረጋግቶ የተቀመጠው እግዚአብሔር አያችሁ። ይሄ ሁሉ የተጨነቀ ሰው በተሰበሰበበት ዋሻ ውስጥ ዳዊት ይመስለኛል ስገምት በየቀኑ ሳይጸልይ አይቀርም። ወርሺፕ አላቆመም ዳዊት። ከእግዚአብሔር ያለው ንብረት አላቆመም ዳዊት። ከማናቸውም ይልቅ ወደ እግዚአብሔር ይቀርባል። ከማናቸውም ይልቅ እግዚአብሔርን አጀንዳ ያውቃል። የንግስና ተስፋ የተገባለት ቅባት የተለማመደ ሳሙኤል መጥቶ ቅባት ያፈሰሰበት አኖይንቲንግ ማለት ምን ማለት እንደሆነ ያወቀ ቢያንስ ብዙም ድል ባይሆን ጎልያድን ጥሏል። ብዙም ድል ባይሆን አንበሳና ድመት ተውበት እግዚአብሔር ታድጎት ያውቃል። የእግዚአብሔርን ማዳን ያውቃል። የእግዚአብሔርን ትግልና ያውቃል። የእግዚአብሔርን አዳኝነት ያውቃል። የእግዚአብሔርን አብሮነት ያውቃል። ይሄ ሰው አሁን በደንብ ስሙኝ። ወደ መልእክት የመጣው ጸልዮአል። ገብቶ ሳሙኤል ውስጥ እግዚአብሔር ሆይ 1000 ሊጠጋ የሚችል ችግረኛ እግሬ ስራ አለ ፊት ያለ መልስ ስጠን መልስ። እግዚአብሔር ሆይ አንተ ካልመጣ አይስቁም፣ አንተ ካልመጣ አይጽናኑም፣ አንተ ካልመጣ ደስ አይላቸው። እነዚህ በሰውኛ ማስደሰት አይቻልም። በሰውኛማ ከፍቶናል። በሰውኛ እኔም ተከፍቻለሁ። በሰውኛ እኔም ጥያቄ አለኝ። እንኳን እነሱን ላጽናና እንደነሱ አይነት እስራት እኔም ላይ አለ በሰውኛ። ትናንት መተህ የቀባኸኝ አምላክ፣ ትናንት ከጎልያድ እጅ አስጣልከኝ አምላክ፣ ያላረጀህ አምላክ፣ ዛሬም ሕያው የሆንክ አምላክ፣ ዛሬም የምትሰራ አምላክ ና ቃል ላክ፣ መልእክት ላክ፣ እውነት ይለቀቅ ብሎ ጸልዮአል። ስሙኝ፣ ይሄንን ሲጸልይ ምናልባት በደንብ መረዳት እንድትችሉ መዝሙር 34 የተነገረው የተባለው አዶላም ዋሻ ውስጥ ነው፣ ከተማ ውስጥ ነው። ይሄንን የዘመኑት ዋሻ ውስጥ ነው። ይሄንን የተናገረው ዳዊት አዶላም ዋሻ ውስጥ ነው። እዚህ ናችሁ። ኢየሱስ ያድናል። ዋሻ ውስጥ ነው። ምናልባት ሙሉውን ክፍል አላስተምራችሁም፣ ጊዜ የለኝም። ቁጥር 3ን ግን እንዲህ ብዬ ላስቀምጥላችሁ። ዋሻ ውስጥ ዳዊት ሄዶ እግዚአብሔር አምላክ ይሁን ለዚህ ፊቴ ለተቀመጠው ችግረኛ፣ በጥያቄ ላለ፣ በጭንቀት ላለ፣ በብድር ለተያዘ፣ የከፋው፣ ግራ የገባው፣ መሄጃ ላጣ ለዚህ እግዚአብሔር ሆይ ምለው ነገር ስጠኝ አለው። ምናገረው ነገር ስጠኝ፣ መልእክት ስጠኝ ብሎ ሲጸልይ እግዚአብሔር በዳዊት ልብ ውስጥ መዝሙር 34 ላይ ያሉትን ሐሳቦች አፈሰሰ። ስፔሻሊ ቁጥር 3 ላይ ያለውን ሐሳብ እግዚአብሔር በልቡ አፈሰሰ። እንደዚህ በላቸዋለሁ ዳዊትን፣ ሂድና በፊታቸው ቁምና ይሄን ቃል ተናገራቸው፣ እንዲህ በላቸው እግዚአብሔርን ከኔ ጋር ታላቅ ማድረግ ጀምሩ በላቸው። እግዚአብሔርን ከኔ ጋር ከፍ ከፍ ማድረግ ጀምሩ። ጩና ባካቸው አሜን በለው። እግዚአብሔርን ከኔ ጋር ማክበር ጀምሩ። በሌላ አማርኛ ዳዊት ይህን ቃል የሚናገረው ለከፋቸው፣ ለጨነቃቸው፣ ግራ ለገባቸው ነው። ምን ብሎ ነው የተናገረው? ግራ የገባ ሰውዬ፣ የጨነቀ ሰውዬ ጭንቀትን ሜዲቴት ማድረግ ከጭንቀት አያወጣም። ግራ መጋባትን ማሰላሰል ከግራ መጋባት አያወጣም። አንድ ነገር አድርግ፣ እግዚአብሔርን ትልቅ ማድረግ ጀምር። ጥያቄን እርሳና፣ ችግርን እርሳና፣ ጭንቀትን እርሳና፣ አሁን ተነስና እግዚአብሔርን ጩና ባካቸው አሜን በለው። ወይ 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 እንዴት የሚገርም መገለጥ መሰላችሁ! ለተበደረው ሰውዬ በሌላ አማርኛ የመልእክት እንዲህ ማለት ነው። አበዳሪክን እርሳ። በአበዳሪ ሊመጣብህ ያለውን ተጽዕኖ እርሳና እግዚአብሔርን በጨነቃቁምና ትልቅ ማድረግ ጀምረ። አንደበትህን ክፈት፣ ታላቅነቱን አውራ። አስተሳሰብህን በእግዚአብሔር ታላቅነት ሙላ። ዝማሬ የእግዚአብሔር ታላቅነት ያስተጋባ። አውጅ እግዚአብሔር ትልቅ ነው ብለህ። ያን ጊዜ አበዳሪ ላይሞት ይችላል፣ ከውስጥ ግን ይጠፋል። ካስተሳሰብ ይጠፋል፣ እግዚአብሔር ውስጥ ግን ይሞላዋል። እግዚአብሔር እምነትን ይሞላዋል። ለምን? እግዚአብሔር ትልቅ ሲሆን ሌላ ነገር ትንሽ ይሆናል። እግዚአብሔር ትልቅ ሲሆን ሌላ ነገር ይዋረዳል። እግዚአብሔር ትልቅ ሲሆን ተራ ነገር ይወርቃል። ጩና አሜን በሉ። አሁን ወደ መልእክት የመጣ አጠገባችሁ ያለውን ምንም ውስጡን በሉት፣ ምንም ውስጥ ተገኝ በሉት፣ በምንም ውስጥ እለፍ በሉት። እግዚአብሔርን ትልቅ አድርግ በሉት። እግዚአብሔርን ትልቅ ማድረግ አታቋርጥ በሉት። የእግዚአብሔርን ታላቅነት ማወጅ አታቋርጥ በሉት። የእግዚአብሔርን ታላቅነት
ተነሱ። አንድ ነገር አድርጉ። ከሳውል በላይ ከፍ ካለው በላይ ከፍ ያላለ፣ ከነገሰ በላይ የነገሳለ፣ ከፍ ካለው በላይ ከፍ ያላለ እሱን ታላቅ ማድረግ ጀምሩ። ታላቅ አድርጋችሁ አውሩ። ታላቅ አድርጋችሁ መኑት። ታላቅ አድርጋችሁ ተናገሩ። ታላቅ አድርጋችሁ አውጡ። ዛሬ ለሚኒሶታ ከተማ አማኞች ይሄን መልእክት ይዤ መጥቻለሁ። ዋቴቨር ያለበት ሁኔታ፣ ዋቴቨር የተገኘበት ሁኔታ አምላክን ትልቅ ማድረግ ጀምር። ሁኔታ ከነርሳ እግዚአብሔር ትልቅ ነው ብለህ ተናገር። ተጓደል በእግዚአብሔር ታላቅነት፣ ተጓደል በአምላክ ታላቅነት፣ ፎክር በእግዚአብሔር ታላቅነት። ሃሌሉያ። ይሄ ትልቅ አምላክ አንተ አምላክ ነው በሉት። ከአንተ ጋር ነው ያለው በሉት። በኪዳን ከአንተ ጋር ተሳስሯል። በማይበጠስ ገመድ ላይ ተሳሰራችሁት። እግዚአብሔርን ትልቅ አድርጉ። ጩና አሜን በሉ። እስራኤል በብሉይ ኪዳን ከሚዘምራቸው መዝሙሮች ውስጥ አንደኛው ቸር ነውና ነው፣ ምሕረቱ ለዘላለም ነውና የአማልክትን አምላክ አመስግኑ ይመስለኛል ስገምት። ይሄ መገለጥ ሲመጣ ብድር ያለበት ሰውዬ አበዳሪውን ማሰብ አቆመ። የተከፋው ሰውዬ ያስከፋውን ማሰብ አቆመ። ሳውልን የሚፈሩ ሳውልን ማሰብ አቆሙና እንዲህ ማለት የጀመሩ ይመስለኛል። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ። ቸር ነውና ምሕረቱ ለዘላለም ነውና የአማልክትን አምላክ አመስግኑ። ቸር ነውና ምሕረቱ ለዘላለም ነውና የጌቶችን ጌታ አመስግኑ። ዝማሬ ጀመረ። ዋሻ ውስጥ እልልታ ዋሻ ውስጥ መጣ። የሞት ድባብ መገፈፍ ጀመረ። የሐዘን ድባብ መገፈፍ ጀመረ። የዲፕሬሽን ድባብ መገፈፍ ጀመረ። እግዚአብሔርን ታላቅ ማድረግ ሲጀምሩ ከቤታችሁ የሐዘን መንፈስ ይገፈፋል። ከውስጣችሁ የዲፕሬሽን መንፈስ ይገፈፋል። ውስጣችሁ ሪሊፍ ያገኛል፣ ደስታ ያገኛል፣ ሰላም ያገኛል፣ ረፍት ያገኛል። እግዚአብሔር ትልቅ ነው። እግዚአብሔርን ትልቅ ማለት ሲጀምር አበዳሪው ከተማ ላይ ሞት አይለንም። ችግር የፈጠረበት አካል ጠፋ ይላል። እግዚአብሔርን ትልቅ ማለት ሲጀምሩ ችግር ከውጫቸው አለ መጥፋት የሚጀምረው፣ መጥፋት የሚጀምረው ጭንቀት ከውጫቸው አለ መጥፋት የሚጀምረው፣ ከውጫቸው ያለ ጉዳይ መጥፋት ላይ ጀምር ይችላል። የመጀመሪያ እግዚአብሔርን ትልቅ ማለት የውስጥ ሂሊንግ ይሰጣል። የውስጥ መንፈስ ፈውስ ያመጣል። የነፍስ ፈውስ ያመጣል። የአስተሳሰብ ፈውስ ያመጣል። እነግርሃለሁ ችግር ውጭ ኪኖር፣ ችግር በዙሪያ ኪኖር፣ ከውስጥ ከተሸነፈ አጠብቆ ከውጭ መሸነፍ አይቀርም። መጀመሪያ የሚያስፈልገን ጎልያድ ከውጭ መውደቁ አይደለም፣ ጎልያድ ከአስተሳሰብ መውደቁ፣ ጎልያድ ከመንፈስ ከወደቀ ውጭ አለ ጎልያድ መውደቁ አይቀርም። ጩና ምን ነው ውስጣቸውን የሚፋገኝ እግዚአብሔርን ትልቅ ማድረግ ሲጀምሩ አበዳሪው ደርስ የአበዳሪው ተጽዕኖ ከላዩ ላይ ተነሳ። አበዳሪው የሚፈራበት መንፈስ ተጠፋ። ጀምሩ ዋሻ ውስጥ ጌታን ማክበር ተጀመረ። የምስጋና መንፈስ ተጀመረ። የእልልታ መንፈስ ተጀመረ። የአምልኮ መንፈስ ተጀመረ። የእግዚአብሔር ታላቅነት እርቦቻ መንፈስ ተጀመረ። ሰውየው ነፃ እየወጣ መጣ። አትሞስፌሩ ተቀየረ። አስሮ የመጣው ሰው የመሳቅ ጀመረ። ደብሮት የመጣው ሰው የእልልታ ጀመረ። ተከፍቶ የመጣው ሰው የጮኸ ጀመረ። ሂሊንግ ሆነ። የውስጥ ፈውስ ሆነ። እምነት ቦታው መያዝ ጀመረ። እምነት ወደ ውስጣቸው መግባት ጀመረ። አምላካችን ያሆነ ማለት ጀመሩ። የአብርሃም አምላክ አላቸው ማለት ጀመሩ። ኪዳናቸውን ማሰብ ጀመሩ። ኮቨናንታቸውን ማሰብ ጀመሩ። የእግዚአብሔርን እርዳታ ማሰብ ጀመሩ። እግዚአብሔርን በታሪክ ውስጥ አዩት፣ ሲያድን አዩት። እግዚአብሔርን በጀኔሬሽን ውስጥ አዩት፣ ሲያድን አዩት። የአምላክ ዛሬ ይሄ ነው አለው። ከዚህ ዋሻ ውስጥ ሰው እግዚአብሔርን ትልቅ ሳያደርግ ጨንቆት ግራ ገብቶት ዋሻ ውስጥ ገብቶ ሊሆን ይችላል። እግዚአብሔርን ታላቅ ያደረገ ሰው ከገባበት ዋሻ ይወጣል። የገባበት ዋሻ አይሞትም። የገባበት ዲፕሬሽን ውስጥ አይሞትም። ዛሬ ተራዊ አንተ ነው። ይሄ ታሪክ አልፏል። አምላክን ትልቅ ማድረግ ጀምር። ከገባበት ዋሻ መውጣት ትጀምራለህ። ካለበት የዲፕሬሽን ሸለቆ ጩና ባካሜን በለ
ዛሬ ታሪክን ልታስቀይር የፍርሃት ታሪክን ልትዘጋ የጭንቀት ታሪክን ልትዘጋ ደፍረህ ልትኖር ከዚህ ቀን ጀምሮ አምነህ ልትኖር ከዚህ ቀን ጀምሮ እግዚአብሔርን ትልቅ አድርገህ ልትኖር ከዚህ ቀን ጀምሮ ኃያል ሆነህ ልትኖር ከዚህ ቀን ጀምሮ አጋንንትን ሳትፈራ የሰውን ክፋት ሳትፈራ ከሰው ተጽዕኖ በላይ ከአጋንንት ተጽዕኖ በላይ አምላክን እያከበር ከሁኔታ በላይ ልትኖር ዘመን መጥቶልሃል። የኔ ነው የሚል አንድ ሰው ጮኸ ባካችሁ አሜን ይበል። እግዚአብሔርን ትልቅ አድርገው ማመን ከጀመሩበት የእግዚአብሔር ታላቅነት ማድረግ ማለት በአጭር አማርኛ ካለበት ከፍታ የተወሰነ ከፍ ማድረግ አይደለም። እግዚአብሔር ከፍ ሊል ወደማይችልበት የመጨረሻ ከፍታ ወጥቷችሁና ነው። ስፔስ የለውም ወደ ላይ የሚሄድበት የከፍታን ስፔስ ሁሉ ወጥቷችሁና ከፍ እናድርገው ማለት የሆነውን ያህል እንመነው የሆነውን ያህል እንወቀው ነው። እግዚአብሔርን ከፍ ማለት ጥቅሙ ለእግዚአብሔር አይደለም ለአንተ ነው። ጩና ብድረግ አንተ እሱን ከፍ አደረገው ማለት በሱ መጠን ላይ የሆነ ነገር ትጨምራለህ ማለት አይደለም። ማንም በእግዚአብሔር ላይ የሆነ ነገር የሚጨምር የለም። ጥቅሙ ነው። እኔ ቤቴ ስገባ ልጆቼ ናፍቆኝ ስለሚውሉ ሮጠው እኔ ጋር ይመጣሉ። ሮጠው ወደ እኔ እንደረደሩና ይመጣሉ እና ሮጠው ሲመጡ ማናችሁ ብታየው ፓስተር ሚኪን ከፍ ላይ ያደረጉት ነው አትሉ። የ5 ዓመት ልጅ እንዴት ነው ከፍ የሚያደርገኝ? የ3 ዓመት ህፃን እንዴት ነው ከፍ የምታደርገኝ? ግን እነዚህ ብለው ሲመጡ እኔን ከፍ ሊያደርጉ አይደለም የሚመጡ። እነሱን ከፍ ለማድረግ ግን ይመቸኛል። ሰው እግዚአብሔርን ትልቅ ሲያደርግ በእግዚአብሔር መጠን ላይ ይጨምራል። በራሱ ህይወት መጠን ላይ ግን ይጨምራል። በራሱ ክልል ላይ ይጨምራል። እግዚአብሔርን እኔ ልጅ እንደዛ ሲመጣ እጁን ይዝና ብድግ አደርገዋለሁ። ጌታን ትልቅ ያደረገ ከትሽንሽነት ይወጣል፣ ከተራነት ይወጣል፣ ከዝምብሎነት ይወጣል፣ ከአልባሌነት ይወጣል። እግዚአብሔርን ትልቅ አድርጎ ተዋርዶ የቀረ የለም። እግዚአብሔርን ትልቅ አድርጎ ተራውዶ የቀረ የለም። ወደ ታላቅነት ከፍታ፣ ወደ ታላቅነት ደስ ዛሬ ተረኛል ይለኛል የጌታ መንፈስ። ዛሬ ከፍርሃት ሰፈር የሚወጣ ከጭንቀት ሰፈር የሚወጣ ከፍርሃት ስጡና ያባካቸው አሜን። ታሪክ አልፏል። ተራንተ ነው ማለት ጌታን ታላቅ አድርገህ የምታስብበት ዘመን፣ ታላቅ አድርገህ የምታምንበት ዘመን፣ ታላቅ አድርገህ የምታወራበት ዘመን፣ ታላቅ አድርገህ የምትዘምርበት ዘመን። ይሄ ዘመን ያንተ ዘመን ነው። ነገሮችን በእግዚአብሔር ታላቅነት የምታይበት በራስህ ችሎታ አይደለም፣ በራስህ ገቢ መጠን አይደለም፣ በራስህ መጠን አይደለም፣ በመንከው አምላክ መጠን፣ በተከተልከው አምላክ መጠን፣ በተከተልከው ጌታ መጠን የምታይበት ዘመን። ናቸውን ቀልዶች እነዚህ ሰዎች ፈሪ ሆኖ ገብቶ ኃያል ሆኖ ተራ ሆኖ ገብተው ታሪክ ሰሪ ሆኖ አንድ መገለጥ የሰውን ላይፍ እንደዚህ ያዞ የእድሜ ልክ ትምህርት እኮ አይደለም የለወጣል። ከላይ የመጣ አንድ መገለጥ ጩና አሜን ነው። አሜን። ይሄ ነው የሚያስፈልገው። ሰርፕራይዝ የሚያደርጋችሁ ነገ የድሮ ሀሳብ ነው ቀጥል። ዛሬ የተወሰነ ነገር ነግሬያችኋለሁ። ኃያል ሆኑ ብሎ ሲነግረን ባይብል ምን መሰላችሁ? ኃያል ሆኑ የዳዊት ሰራዊት ሆኑና የዳዊትን ሰራዊት ሊድ የሚያደርጉ የሚያንቀሳቅሱ በዳዊት ጦር ውስጥ ታሪክ የሚሰሩ ሰዎች። በሌላ አማርኛ ከ10 ብር ጉዳይ ነፃው ከግል አጀንዳ በላይ ወደ አገር አጀንዳ ገቡ። የራስ አጀንዳውን እንደ
የ10 ብር ኬዝ የ20 ብር ኬዝ የለም። አሁን እስራኤልን ወክሎ ፍልስጤምን መምጣም ሰበርጋ ጩና ነው። እግዚአብሔር ምስክር። ይሄ በብሉይ ኪዳን የተጻፈ ታሪክ የሚያክል ተጽዕኖ አመጣ። በአዲስ ኪዳን እንድትኖር አለ። እነዚህ እኮ በመንፈስ ቅዱስ የተሞሉ ሰዎች አይደሉም። ጦር የታጠቁናቸው። አንተ እኮ የተሞላ እግዚአብሔር ራሱ በአንተ ቢኖርብህ አንተ አሁን ጦር እነዚህ እኮ ሰይፍ ይዘው እኮ ነው፣ ጦር ይዘው ጋሻ ይዘው እኮ ነው ታሪክ የሰሩት። አንተ ጦርና ጋሻ እኮ አይደለም ጌታ ያስታጠቀ የራሱን የጦር ዕቃ የራሱን እንደው በኢየሱስ ክርስቶስም እንደ ትናንት አትሆኝም፣ እንደ ትናንት አትሆንም። ታሪክ አውሪ አትሆንም፣ ታሪክ ሰሪ ትሆናለህ። ታሪክ ሰሪ አዲስ ታሪክ የምትጽፍ ሰው ትሆናለህ። አሁን እስራኤልን ወክለው ከሌላ መንግስት ጋር የሚዋጉ የግል አጀንዳ የራሱ ጉዳይ እግዚአብሔር ሲያሳድጋችሁ አንድ የሚያመጣችሁ ከራስ አጀንዳ ሰፈር እውነት አልታሰብ አገራዊ አጀንዳ የሀገር አጀንዳ የፖለቲከኞች አለ። የእኛ ጩና ነው። እኛ ሰርተን የነሱ ያለ አይመለከተንም ብለን ገፍተን የነሱ ነው ብቻ። አሁን ደግሞ ይዘው ሲያጠቁብን መከራ ገባንና እንመረጥ ብለን እንደገና ዘግይተናል። ዛፎች ንጉሥ ፍለጋ መጡ ይለናል። የመሳፈለጥ መጀመሪያ እኮ እነ ወይራን ነው አግኝተው ንጉሱ ብለን ያለ እነ እንትና ናቸው ብለ ያገኙት። እነሱ ግን ቅባቴን ምናምን እያሉ ሲሰሱ እሾህ ጋር መጡ። እሾህ እየድል አገኘ። እነ ወይራ ቅባት ሲሉ እነ ወይራ የሰጡትን ኦፖርቹኒቲ ከጥላይ ስር ግቡ ብሎ ከተላቸው ጠቅላላ እነ ወይራ ቢለቁ ኖሮ እነ እሾህ ድል ያገኙ ነው። አሁን ግን እነ ወይራ የመጡበት ዘመን ነው። ጩና ነው። አሜን። በጣም የሚገርማቸው ድራጆች ኃያላን ተብለው ሁለተኛ ሳሙኤል ምዕራፍ 23 ከቁጥር 8 ጀምሮ ያለናሉት አንዱ ወጣ እና 800 ፍልስጤማዊ ገደለ። እኔ ባይብል ኖሮ አላለም። ሌላ ነገር ላይ ባይብል ኖሮ አላለም። ባይብል ስላለ ነው። ዶክተር ቢሊግራም እንዳለ ዮናስ አሳ ነባሪ 3 ቀንና 3 ሌሊት ቆየ ብለው ሲሰሙ አንድ አይነት ሰው ወጥቷል። ሰማና ዋላው ተጠበቃቸው። ምን ነካው ታዲያ? እሱ ነው የሚያከምቱት ለሰው አንድ ሰው አንድ አሳ ነባሪ ስለሆነ 3 ቀንና 3 ሌሊት ኖረ ብሎ እንዴት ያመጣል? ይሄ መጽሐፍ ቅዱስ ከተናገረ ሰውየው አሳ ነባሪ ውስጥ ሆነ ነው ብቻ አይደለም። አሳ ነባሪ ሰውየው ውስጥ ነበር ራሱ አሳ ነባሪ ዮናስ ውስጥ ነበር። ይሄንን ቃል ሳነበው ድሮ ፊልም አሳይ ነበር ቤትና ህንድ ፊልም አሳይ ህንድ ፊልም በጣም ታሪክ ይላል። ይሄን ፊልም ይባላል። ይሄ ዋናው አክተር የሚባለው ሰውዬ በጅብ ውስጥ ጦርና የሚያገባት ሴትዮ ወደ ገደል ትንደረደራለች። ታኮ ገብቶ ያወርዳታል። አንድ ወንጀለኛ ይሰራና ከዛ አሻራ ላይ ያለሱ የሀገሪቱ ፖሊስ ሁሉ መጥቶ እጁን ተጭኖ ወረቀት ጋር ለማገናኘት በቃ መከራ። መጨረሻ እንደዚህ ሲላቸው ወደ 1000 ፖሊሶች ይወድቃሉና የእሱ አይነት ነው የሚመስለው ይሄ። በሌላ አማርኛው እናንተ ከዚህ ፕሮግራም ጨረሳችሁ ስትወጡ 800 ሰው አንድ ሰው ሲያሯሯጥ ብታየው አይናችሁን 800 ጊዜ ነው የምትጠርጉት። ይሄ ነገር እንዴት ታምናለህ? 800 ሰው አንድ ሰው አሯሯጠ የሚለው ሰው እግዚአብሔርን ትልቅ ካረገ 800 አይደለም 8 ሚሊዮን ማሯሯጥ ይችላል። ቫልዩ ይጨምራል። ፓፓ አንድ ሰው ዛሬ ጩና አሜን ይበል። ለምን እንደሚያሯሯጥ ንገራችሁ። 800 ነገር የሚቆጥረው በሰው ስሌት ስላልሆነ ነው። እግዚአብሔርን ትልቅ ያደረገ ሰው ከሰው ስሌት ይወጣል፣ ከሰው ሂሳብ ይወጣል፣ ከሰው ቀመር ይወጣና ነገሮችን በአምላኩ ታላቅነት ማየት ስለሚጀምር 800 ሆኖ አይታየውም። 8 ሆኖ አይታየውም። 800 ሰው ብቻውን አንዱ እኮ ነው አንዱ። ከዛ ገሎ ይላል ሁለተኛ ሳሙኤል ላይ 3 ነው። 800 አንደኛውን ያልገደለው ደክሞት ነው አቅቶት ነው አይደለም ደከመው። ድል የሚያቆመው ሰውየው ሳይፈልግ ሲቀር ነው። ራሱ ድል የሚቆመው አልፈልግም በቃ ደከመኝ ብሎ ነው ድል የሚያቆመው። እንደዚህ አይነት ዘመን ውስጥ መግባት አትፈልጉም? በቃ መባረክ አልፈልግም ከዚህ በኋላ ኢነፍ ብላችሁ እንጂ ወጣችሁ ደግማችሁ ኧረ ይቻላል እንደው አምነን እንሙት ዛሬ ምሽት ይቻላል። ግጥም ተላልኩ። እኔ ክፍሉን ሳነበው ደነግጣለሁ። ትናንት ብድር ውስጥ የነበረ ሰውዬ እግዚአብሔርን ትልቅ አድርጎ ማመን ጀምሮ
ማሰብ ጀምሮ ዛሬ 800 ገዳይ ክፍሉን ሳጠናው ገደሉ የሚለው እሱን ብቻ አይደለም። አንደኛው በአመዳይ ወራት ወጥቶ አንበሳ አገኘ ይላል። ተራ ነገር እንኳን አይገሉም። ጤዚዛ ምናምን ፌንጣ ምናምን አይደለም የሚገሉት። ኢዱና በቃ ከገደሉ ወይ 800 ሰው ነው ወይ አንበሳ ነው። ጃይንት ነገር ነው ከስከሰው የሚገቡ ጩና ነው። አሜን። እንደው ፓስተር በዚህ ለባረክ ጃይንት ገዳይ አባላቶች ውስጥ አሜን። እንደው ሄደው አንድ ሺሻ ቤት ገለው የሚመጡ አንድ ሺሻ ቤት እንዳለ ከነ ሺሻ ማቀሻው ገሎ ፊት እየነድ ይሰጣል እኮ። አረ አሜን። ጳውሎስ ቢኖራው አሜን ነበር። ጃይንት ነው ጳውሎስ፣ ጃይንት ነው። እንደዚህ እኛ እኮ ክፍሉ ስትጠሩት ይሄ ነው የምታዩት። በጣም የሚገርም አንድ ጥቅስ እኩል እና በቦና እንጨርስ። አንድ ጥቅስ ላስነበባችሁ። እነዚህ ሰዎች ዳዊት ዋጠማኛል አንድ ቀን ምድግ ብሎ ዋጠማኛል ከቤቴልሔም ምንጭ ማን ቀርቶ ባጠጣኛል። ስሙ ይሄን ማን ቀርቶ ባጠጣኝ ብሎ ሲመኝ ያቺ የቤቴልሔም ምንጭ የምትባለው ምንጭ ደግሞ በፍልስጤም ጦር ተከባለች። ዳዊት ካፉ ስሙኝ ካፉ ገና ሲወጣ ቀብ አድርገው ያ ምንጭ በጠላት ቁጥጥር ስር ያለ ምንጭ እንሄዳለን አሉ። እነሱ ቫልዩ የሚሰጡት ለጠላት አይደለም ለንጉሱ ቃል ነው። ንጉሱ ካለ በቃ ይሄን ክፍል ሳነቡልኝ ምን ያረካል ብትሉኝ ወደ ቤቴልሔም ምንጭ መፍጠን ጀመሩ መሮጥ። ምን ማለት መሰላችሁ? እነዚህ ጃይንቶች ለንጉሱ ጥማት መሮጥ ጀመሩ። ለንጉሱ ጥማት፣ ለግል ጥማት አይደለም የሚሮጡት፣ ለንጉሱ ጥማት። ከዛ የፍልስጤምን ሰራዊት ቀደው ይላል። ቀደው ገብተው እነዚህ ሰዎች ጠላት ስለሌላ አይደለም የሚደፍሩት፣ እያለ ነው የሚደፍሩት። ሰይጣን ታሰረና አለቀ ሲባል አይደለም የሚደፍሩት፣ አለ ተብለውም ደፋር ናቸው። ምን ነው ጃይንት ያረጋቸው? እግዚአብሔር ትልቅ ማድረግ ነው። እችን ልናገርና ልጨርስ። ትልልቅ ስራ የሰሩ የእግዚአብሔር ሰዎች አንድ ምስጢር አላቸው። አብዛኛዎቹ መርምሩ። እኛ ትልቅ ነገር ያደረገ ሰው ስናይ ስለተቀባ ነው በሚል ብቻ ነው የምናስበው። በቃ ተቀብቷል ሊሆን ይችላል፣ ይሄንን አልነካም። በባላንስ ግን አዳምጡ። ልክ ነው። ቅባት ትልቅ ነገር ለመስራት ይጠቅማል፣ ጥያቄ የለውም። እነዚህ ሰዎች ስለተቀቡ ብቻ አይደለም ትልቅ ስራ የሰሩት። የሆነ ቦታ የእግዚአብሔር ታላቅነት በርቶላቸው በዚህ መነጽር ነገሮችን ማየት የጀመሩ ናቸው። አብዛኛዎቹ ጃይንት ነገር የሰሩት ቀድሞ እግዚአብሔር ሳሙኤል ላይ የሱን ታላቅነት አብርቶላቸው። ስለዚህ እምነታቸው ይሄ የእምነት ሲስተማቸው ውስጣቸው ያለ የእምነት መዋቀር በራሱ በእግዚአብሔር ታላቅነት የተሞላ ነው። ኦልዌይስ የሚያስቡት እሱን ነው። ያው እነዚህ ሰዎች ሌላ ነገር ተልቆባቸው አያውቅም። ዛት ኢዝ ዋይ ጃይንት እድል አይደለም። እመኑኝ እድል አይደለም። እድል ማለት እነዚህ ሰዎች እንደው የተወሰኑ እንደው እግዚአብሔር በምድር ላይ እንደ ቅሬታ ያስቀመጣቸው ምናምን አይደሉም። እኛን እኮ የገደለን መሰለ ፓስተር የገደለን አገልጋዮቻችንን በአብቀኝ አስቀምጠን እኛ ከአብቀኝ ወርደናል። የአብቀኝ የአገልጋዮች ቦታ ነው ይመስላል። አብቀኝ እኮ ያላችሁት ከኛ ጋር ነው ማለት the same position እኮ ነው ያለን። ኮሊንጋችን ጥሪያችን ይለያያል እንጂ እኮ አውቶሪቲያችን ዘሴም ነው። ምን ማለት ነው? ታሪክ ለመስራት ጥቂት የተቀቡ ሰዎች ብቻ አይደለም ያሉት። እግዚአብሔርን ታላቅ አድርገህ መንቀሳቀስ ከጀመርክ ድል ምስክርነት ያን ያክላል። ያን ነው የሚያክለው። በቃ የሚሆንልህ ነገር ራሱ ትልቅ ነው። እኔ ጥቂት ሰዎችን በተግባር አይቻለሁ። እግዚአብሔርን ትልቅ አድርገው የሚያምኑና የሚያወሩ ሰዎች ጆሮ ጭው የሚያደርግ ምስክርነት ነው ጠፍተው በመጡ ቁጥር የሚናገሩት። የሚያበረታታ ሚስጥሩ ይሄ እኮ ነው ወገኖች። ባይብል በጣም የሚገርም ቃል ይናገራል። ፈውስ በብዙ መንገድ ወደ ሰው ይመጣል፣ ጥያቄ የለውም።
አሁን እጅ ተጭኖ ሲጸለይ ሰው ይፈወሳል። ስፔሲፊክ መገለጥ መጥቶለት ሰው ይፈወሳል። ይመጣል ለገሌ የምትባል እንደዚህ ያረክ እንደዚህ ለበስክ ተብሎ ሊመጣ ይችላል። የሆነ ደግሞ በስንት አንድ ጊዜ ሁሉ ያላልኩም በስንት አንድ ጊዜ እግዚአብሔር የሆነ ነገር እንድናረግ መርቶን ለአንድ ቀን ልክ ኢየሱስ አፈራንስቶ ሰው አይን ውስጥ እንደጨመረና እንደፈወሰው ያንን ዕውር ልክ እንደዛ አይነት ነገር አርጉ ብሎን ደግሞ አንዳንዴ ፈውስ ይሰራል ሁሌም ባይሆን። ሌላ ግን በጣም ሁሉ ጊዜ ፈውስ ሲያምራችሁ ሚራክል ሲያምራችሁ ሚራክልን ወደ እናንተ መታመጡበት ፈውስን ወደ ቤታችሁ መታገቡበት አንድ ማይሻር ፕሪንሲፕል አሳያችሁ። መዝሙረ ዳዊት ላይ ሂዱ 40 ላይ መዝሙር 40 ላይ የመጨረሻ ጥቅስ ነው። መዝሙር 40 አዚዬ አንድ መዝሙር እንዘምራለን እግዚአብሔርን ትልቅ የሚያረግ አሜን። ትልቅ አጠገባችሁ ያለውን ሰው ተረኛ አንተ ነህ በሉት። ጌታን ትልቅ ለማድረግ እግዚአብሔርን ትልቅ የሚያረግ መዝሙር ትዘምራለህ በሉት። እግዚአብሔርን ትልቅ የሚያረግ ወሬ ታወራለህ በሉት። ንገሩት። እግዚአብሔርን ትልቅ የሚያረግ ንግግር ትናገራለህ በሉት። እግዚአብሔርን ትልቅ የሚያረግ አዋጅ ታውጃለህ በሉት። እግዚአብሔር ባንተ ውስጥ ትልቅ ይሆናል በሉት። ቤት ትልቅ ይሆናል በሉት። ዘርማን ዘር ላይ ትልቅ ይሆናል በሉት። ዘመን ላይ ትልቅ ይሆናል። መድረካችን ላይ ትልቅ ይሆናል። ስብከታችን ላይ ትልቅ ይሆናል። የተስማማ አንድ ሰው ይጩና አሜን ይበል። መዝሙር 40 ቁጥር 16 አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው ሐሴትን ያድርጉ ሁሉ ጊዜ ማዳንን የሚወዱ በሉት እስቲ። ማለት ያንተ ማዳን እንዲመጣላቸው የሚፈልጉ አሁን መዳን ስትፈልጉ ተአምራት ስትፈልጉ ይሄንን አርጉ ይላል የሚቀጥለው ጥቅስ። ካማራችሁ መዳን ከፈለጋችሁ ፈውስ ከፈለጋችሁ ተአምራት ይሄንን አርጉ ይላል። ምን አርጉ ይላል የሚቀጥለው ጥቅስ? ዘወትር እግዚአብሔር ታላቅ ይሁን ይበሉ። ጩና አሜን በሉ። ፒሪድ። እግዚአብሔር ታላቅ ይሁን ባልክ ቁጥር መዳን ወደ ቤትህ ይመጣል ነው የሚለው። መዳን ወደ ሕይወትህ ይመጣል ነው የሚለው። ስለዚህ ፈውስ ከሚመጣባቸው ፕሪንሲፕሎች መርሆች አንዱ እግዚአብሔርን ትልቅ አርጎ ማውራት ፈውስ ያመጣል ነው የሚለው ይክፈል። በቃ ዘወትር እግዚአብሔር ትልቅ ይሁን ይበሉ። እነማን? ማዳኑን የሚወዱ ማዳኑን የሚፈልጉ ፈውስ የሚፈልጉ ተአምራት የሚፈልጉ እግዚአብሔር ታላቅ እንደሆነ ያውጁ ነው የሚለው። ለነገ አንድ ነገር ብቻ ነግሬያችሁ ልጨርስ። ነገ ነው ይሄን መቀጠለው። ዛሬ ምንድነው ልላችሁ የፈለኩት? እግዚአብሔር ሊላችሁ የፈለገው ቀላል ነው። ስታስቡ እግዚአብሔርን ትልቅ አርጋችሁ አስቡ። ስታምኑ ትልቅ አርጋችሁ ተመኑ። የእግዚአብሔር ታላቅነት ከመላሳችሁ ይውረድና ልባችሁ ውስጥ ይግባ። ከርታችሁን ይሙላው። ብሊፍ ሲስተማችሁ ሁሉ ይሄ የእምነት መዋቅራችሁ ሁሉ በሱ ይሞላ። ሙሉት። እንዲያርጋችሁ ስታስቡት እንዲያርጋችሁ ስታምኑት ያንኑ የሱን ማንነትና የሱን ታላቅነት ማየት ትጀምራላችሁ። በደንብ ታያላችሁ። ለነዚህም ሰዎች ሰርቷል። እግዚአብሔርን ትንሽ የሚያረግ መንፈስ በኢየሱስ ስም ይመታ። አሜን። ተራ አርጎ የሚያሳይ መንፈስ፣ ትንሽ አርጎ የሚያሳይ መንፈስ። አምላካችን ትልቅ አምላክ ነው። አሜን። እኔ አንዳንድ ያው ታውቃላችሁ ፓስተርም ስለምዘምር አንዳንድ ጊዜ መዝሙራችን ውስጥ ስተት መዝሙር ይኖራል አይደል ፓስተር? ስተት ትምህርት ብቻ አይደል። ስተት ትምህርት ማለት እንደኛ ሰው ቆሞ ሲያስተምር የሚሳሳተው ማለት ነው። መዝሙርም ውስጥ አለ አንዳንድ እንዲሁ ባለማስተዋል የሚባሉ ነገሮች አሉ። እኔ እንዲሁ ዝም ብሎ በእኔ በግል የማይስማማኝ አንደኛ የሚለው ቃል ብዙ አይስማማኝም። አንደኛ አይስማማኝም። አንደኛ እንዴት ለእግዚአብሔር ራንክ ይሰጣል? ደረጃ አንደኛ ማለት ሁለተኛ ያለው ማለት ነው። ወይም የሚወዳደር ማለት ነው። በቃ ባጭሩ መወዳደር የሚችል ነገር ነው ውጤት የሚሰጠው። መወዳደር ማይችል ነገር ሲጀመር ራንክ የለውም። ልጃችሁ ከትምህርት ቤት አንደኛ ከወጣ አንድ 60 እና 50 ተማሪው ተወዳድረውታል ማለት ነው። ስለዚህ ኮምፒቲሽን ነበር ማለት ነው ውጤት ካለ። እና ይሄ አሁን እኔ ግራ ይገባኛልና አንዳንዴ ዝም ብያየና እኔ እግዚአብሔርን ሆኖ ያየሁት አንደኛ አይደለም ብቸኛ ነው።
ማለት የማይወዳደር ማለት ነው። የሚመስለው የሌለ ማለት ነው። ክብር ለኢየሱስ ይሁን። አቻ የሌለው ማለት ነው። ማለት ውድድር አካባቢ ሊመጣ የማይችል ማለት ነው። እግዚአብሔር ካረጉት ነገሮች ውስጥ እኮ ታውቃላችሁ በሁሉ ስፍራ መገኘት ሁሉ ማወቅ ምናምን እግዚአብሔር ያደረጉት ናቸው። ግን አንድ አለ ልክ በሁሉ ስፍራ እንደመገኘት ሁሉን እንደመቻል አንድ እግዚአብሔር ካረገው ወይም ሌላ ነገር እግዚአብሔር መሆን የማይችልበት ዩኒክነሱ ነው። የለም የሱ አይነት ዩኒክነስ የለም። ጩና አሜን በሉ። እንደሱ አይነት ብትፈልጉ ሌላ አታገኙበት። አናዘር ተመሳሳይ ተመጣጣኝ ያ ነው እግዚአብሔር በሁሉ ስፍራ ከመገኘት ሁሉን ከመቻል ውጪ is unique የሱ አይነት የሌለ ማለት ነው። ጩና አሜን በሉ። እባካችሁ አምላካችሁን ትልቅ አርጋችሁ ማሰብና ማመን ካልቻላችሁ ክርስትና ቦሪንግ ይሆንባችኋል። አድካሚ ነው የሚሆነው። ግን ያፋሸካችሁ ነው የምትጨርሱት። ራሱ ወርሺፕ ከዚህ ጋር ይገናኛል። አምልኮ እግዚአብሔርን ትልቅ አርጎ ከማሰብ ጋር በቀጥታ ግንኙነት አለው። አምልኮ ከኪቦርድ ከስፒከር ጋር ብቻ ነው የሚገናኘው። እግዚአብሔርን ትልቅ አርገው የሚያስቡ ሰዎች የአምልኮ ሰዎች ናቸው። በቃ እነዚህ ሰዎች አለማምለክ አይችሉም። ወደ ኃያልነት ሰፈር ምን መጣበት ሚስጥር ይሄ ነው። በዘመናችን አሻራችንን ጥለን ምናልፍበት እውነት ይሄ ነው። ትልቅ አርጉት። ከናንተ ጋር መሆኑ ከናንተ ጋር መገኘቱ እግዚአብሔርን ትንሽ አያረጋውም። ነገ ማሳያችሁ የሚገርም ነገር አለ። እግዚአብሔር ትልቅ ነው በሉ። ነገ በጣም የሚደንቅ እኔ ስለ እግዚአብሔር ምህረት አስቤ አልቅሼ አውቃለሁ። በግሌ ቸርነቱ አስለቅሶኝ ያውቃል። በጣም ግን ኦቨር ያስለቀሰኝ ነገር ነገ አሳያችኋለሁ። በጣም የደነቀኝ በቃ ስለ እግዚአብሔር የሚገርም አድናቆት ውስጥ የገባውበት አንድ እውነት አለ። ባይብል ላይ አንብቤው የሚገርም ነገር ውስጥ ማለት ሰው ሰማይን አይቶ ይደነቃል፣ ከዋክብትን አይቶ ይደነቃል። እነዚህ ሁሉ የሚያስደንቁ ናቸው። እውነት ነው። እኔ ካናዳ መጣሁ የዛሬ ስንት ዓመትና ኒያግራ ፎል የሚባል ቦታ ወሰዱ። ጅረት ነው። በዚህ በኩል ቻይናዎች አሉ፣ በዚህ በኩል የሆነ ሀገር ዜጎች አሉ። ያጨጨጨጨ ምናምን ያለው አጠገቤና ወይ አምላኬ እያልኩ ያንን ፏፏቴ እያየው እየተገረምኩ ይልኩኝ። ከኒያግራ ፎል በላይ ግን ያስደነቀኝ ነገር ባይብል ውስጥ አገኘ። ማለት ስለ እግዚአብሔር ባሰብኩ ቁጥር ወይም እሱን ባመለኩ ቁጥር እንዳልቆም ወይም ልቤ ስብር እንዲል ወይም የተዋረደ መንፈስ እንዲኖረኝ በፊቱ ያደረገኝ አንድ ሚስጥር አለ። ነገ እሷን ሳልነግራችሁ ከዚች ሀገር አልወጣም። ፓስተር በቃ እቺን መናገር ፈልጋለሁ። ዛሬ የነገር እግዚአብሔር ያላችሁ ነገር እግዚአብሔርን ትልቅ አርጎ ማሰብ ከፈሪነት ወደ ኃያልነት ያመጣል። በቃ ይሄን ያዙልኝ ለዛሬ። ዋሻ ፈርታችሁ ብትገቡ ዋሻ አትሞቱም። እሱን ትልቅ ማረክ ከጀመራችሁ ነው። ይሄ ነው ዛሬ። ስለዚህ ከዚህ በኋላ ያለው አፕሊኬሽን የእናንተ ድርሻ ነው። ታላቅ አርጋችሁ አውሩ፣ ታላቅ አርጋችሁ መኑ፣ ታላቅ አርጋችሁ ተናገሩ፣ ታላቅ አርጋችሁ ዘምሩ። ኤቭሪ አክቲቪቲያችሁ ውስጥ የእግዚአብሔር ታላቅነት ይጨመርበት። የዛሬው መልእክት ይሄ ነው። ነገ ግን በጣም እንዴት እንደምነግራችሁ አላውቅም። እንዲህም ነው እግዚአብሔር ያልኩበት፣ እንዲህም ነው እግዚአብሔር ማለት በጣም በነገራችን ላይ እግዚአብሔር በራሱ አይጨምርም፣ በእኛ ውስጥ ግን ይጨምራል። አንደርስታንዲንጋችን በጨመረ ቁጥር እኮ ነው የሱ ግሎሪ ምናምን እየጨመረ ይመጣል። አሁን ትናንት የነበረኝ መረዳት እኮ እግዚአብሔርን ያወኩበትን ልክ የወሰነው የትናንት መረዳቴ ነው። ዛሬ መረዳቴ ሲጨምር ደግሞ የእግዚአብሔር ታላቅነት በየቱ ይጨምራል። እለት ነው በእኛ የሚጨምረው። ዕውቀታችን ሲጨምር መረዳት ሲጨምር እየጨመረ ነው የመጣውና ይሄንን አንብቤ እዚህ ምድርም ላይ የለም። ይገርማችሁ ነገ ልናገረው አቃተኝ ግን ለነገ ይደርላችሁ ክብር ላይ ይደርና ወይ እግዚአብሔር ሲሪየስ። አሁን ይውላችሁ ሚሊየን ምክንያት መደርደር ይቻላል። እግዚአብሔር ትልቅ ነው ብዬ ብላችሁ አዎ፣ አንደኛ ለዚህ ሁለተኛ ለዚህ። አሁን ስለ ፍቅሩ ስናወራ እኮ ፍቅሩ እንዲደንቀን ያደረጉ ብዙ ነቶች አሉ። አንዱ እንዲያመወደዳችን አይደል? እኛ ላይ ቤዝ ያላረገ ፍቅር መሆኑ እኮ ነው የሚያስለቅሰን። ከኛ የሆነ ነገር የፈለገ ፍቅር ስላልሆነ እኮ ነው የምናለቅሰው። ማለት እንዲሁም የወደን አተን
ከዛ እንዲሁም ይወዳችሁ አለ ስንባል ደስ አለን። አሜን። እንዲሁ የወደደን አምላክ ምንም ኳሊፊኬሽን ከኛ ሳያገኝ ይሄ ነገር እኔ ቸርች ውስጥ በጣም ብዙ ሶፍት ሳይ ወድቆ ፓስተርዬ ይገባኛል። በእግዚአብሔር የሆነ ነገር የተነኩ ሰዎች ያለቀሱት ዛት ይዞ ቸርች ውስጥ እኮ ሶፍት ሲጸዳ ምናምን ደስ ይላል። ሰው ባዘን አያልቅስ እንጂ በእግዚአብሔር ተደንቆ ያልቅስ። ክብር ለኢየሱስ ይሁን። እኛ ያዘን እንባ እንጂ ምን ከለከለው የደስታ የሲቃ ያለቀስን ነው ምን ኖረው። በደንብ ነው ምናለቅሰው። ወንድ ሆነን እናለቅሳለን፣ ሴት ሆነን እናለቅሳለን። ክብር ለኢየሱስ ይሁን። ጾታ የማይለይ ለቅሶ ጩና አሜን። በደንብ ነው ምናለቅሰው። ስንንከባለንም በደንብ ይሄ ድል ተገኝቶ ነው። ነገ ግን እንዲህ የምትንከባለሉ ሰዎች እንደባ በፊታችሁ የምትጀምሩበት መገለጥ ነገ ሰጣችኋለሁ። በጣም የኔን ህይወት የነካና አምልኮዬ ላይ ለውጥ ያመጣ፣ አገልግሎቴም ላይ ለውጥ አምጥቷል። ስለ እግዚአብሔር ያለኝ ዕውቀትም ላይ ለውጥ አምጥቷል። በጣም ነው የገረመኝ። አንዳንድ ሰዎችንም ታዝቤበታለሁ ትምህርቱ እና ምን ሆናችሁ ነው አልኩበት። እናንተ ምን ሆናችሁ ነው? እግዚአብሔር እንደዚህ ከሆነ እናንተ ምን ሆናችሁ ነው እንደዚህ ሆናችሁት ሁሉ ብዬ ራሴንም ሰዎችንም የጠየኩበት ነው። ቆመን እንጸልያለን። አጠገባችሁ ያለውን ሰው እግዚአብሔርን ትልቅ አድርገው በሉት። እግዚአብሔርን ትልቅ አድርገው በሉት። ከዚህ ቀን ጀምሮ በሉት የፍርሃት መንፈስ ከውስጥ ይወጣል።